ወሩ የብሌሲንግ ፍሪኩዌንሲ ነው የምልህ እኛ ቻናል ላይ። አሁን ደግሞ ይዤላችሁ የመጣሁት ይኸው ምስጋና የሚለው ነው። ዛሬ ከስቱዲዮ ወጣ ብለናል። ይኸው ምስጋና የሚለው እሱን ነው ቼክ የምናደርገው ማለት። ደህና ናችሁ እናንተ? ሁሉ ሰላም ነው? አሪፍ ነው? እንቀጥል ወይ? ኮሜንት ላይ ይጻፍልኝ። ጸጉሬ ተንጨባራለች። The transition from chikchika to reggae is something else. Oh, yeah, my heart bomb. Okay. ያ በደረ ከችክችካ ወደ ሬጌ ወይስ ከሬጌ ወደ ችክችካው ሲል? ኧረ ምን ጉድ ነው! ሰው ለምን ታሰናክላላችሁ? ህይወት ያለው ዘማር አይደለም። እናንተ መንዳቢዎች ግን በጣም ነው የምታስቸግሩት። ሪፕሌይ ላይ ተሰናክለ በቀረ እንኳን ያን ያልመለስክለት ከአንድ ዓመት በኋላ ነው የመለሰለት። ኧረ አንዳንድ ሰው ግን ይበል የሚያሰኝ ነው። ኢትዮጵያን ክሪስታፋሪያንስ ላብላ ላቪት እሱና መዝሙሩ አብረው ይሄዳሉ። ጥያቄ ምልክት ነው። 4 ነጥብ ነው። ከዓመታት በኋላ ወደ ራሳችሁ ስትመለሱ ታፍራላችሁ። ጽጌረዳ ተስፋዬ ምን አድርጎ ነው የምትይኝ? እነሱንስ ምንድን ነው የምትያቸው? A moment of silence to the amazing drummer Minty keep rising champ love 320 ላይ ምንድን ነው ያለው? ኦኬ እቺንን እቺ ፓርት ነች ምን ያስገረመች የማዳን ክንዱን ዘርግቶ አወጣኝ ጽኑ ቅጥሬ ሆነ የነፍሴ ያዳኝ ግርዶሽና ለኩኝ ፈጥሮ በማ ከመጀመሪያው ነው ተው እንጂ ይኸው ምስጋናዬ ነገር ነበር የሰማሁት። እስኪ ይኸው ሪትም ሰበረ ምንቴ ዲሌዩ በጣም ነው ያበደው። ምንድን የተያዩት ሰው ሁሉ ማስክ ለብሷል። ምንድን ነው? ስንቱ በረታው ዛሬ ልቤ ሐሴት ሞላው ድግድግ በመንገድ ነበራው በመንፈሱ ልቤ አጽንቶ ሆንኩኝ በርትቶ ወድቄ መንገድ በቀረ እንጂ ወድቄ የሚያለው ወድቄ መንገድ በቀረው ኦኬ ወድቄ መንገድ በቀረው እሱ ባይደርስልኝ ኖሮ ዋው ለክፉ ወሰጠኝም ጌታ ታድጎኛል ጌታ እና ታዲያ ምስጋና ይገባው ጋይስ ታድጎኛል ጌታ ቀድሞ ለዚህ ጌታዬ ስለዚህ ምስጋናዬ ሆኗልና ከለላዬ ከስንቱ አበሳ አውጥቶኛል እሱ ከንፈሮቼም ስሙ ይወድሱ ዋው ችክችካን ከሬጌ በውጭ ምን ይሉታል? ችጌለን ሶሪ አውጥቶኛል እሱ ከንፈሮቼም ስሙ ይወድሱ እንዴት ነው ሀሳቡ ይመጣለት? በጣም እኮ
በጣም የሚገርም ሀሳብ ነው። ከዌጌ ወደ ቺክቺካ ያው ሰምተናል ከዚህ በፊት ያው ችጌ ምናምን የሚባል ነገር እንዳለ ቺክቺካና ሬጌ ሆኖ ችጌ እንደሚባል ክርስቲያናዊ ችጌ ሰምተናል። በጣም ያበደ ነው በእውነት ዋው። ከዛ ደግሞ አለመቆየቱ ቶሎ ኢነርጂያቸው በጣም ያበደ ነው። ኦኬ እዚህ ጋር ይሉት እየጠበቅን ነበር። አስቀሩት ያበበ ከንፈሮቼም ስሙ ይወድሱ በነፍሴ ዝለት ግራ ሲገባኝ እርሱ ግን ደርሶ ረዳኝ። የማዳን ክንዱን ዘርግቶ አወጣኝ። ቤዚኮ ቅጥሬ ሆነ የነፍሴ ያዳኝ። ግርዶሹን አለፍኩኝ ፈጥሮ በማበሉ ላይ የገባ በወጀብ ላይ ልቤን አበረቶ ይገርማል የሱ ማዳን ሆነኝ ታዳጊ ረዳኝ የኔ ኢየሱስ። ዋው ዋት ኤ ቪው! ሰው ሁሉ ማስክ የኮሮና ታይም ነበር ይሄ ነገር። ድሮን ያዕቆብ ግን ኤርሚ አሁን እየዘመረ ነው። ስለዚህ ከዚህ በፊት እየረዳኝ ያ አሁንም ቢሆን ሆኖልኛል ከለላዬ። ስለዚህ ጌታዬ ሆኖልና ከለላዬ ከስንቱ አበሳ አውጥቶኛል እሱ ከንፈሮቼም ስሙ ይወድሱ ጌታዬ ይኸው ምስጋናዬ ሆኗልና ከለላዬ ስንቱ አበሳ አውጥቶኛል እሱ ከንፈሮቼም ስሙ ዋው የመጨረሻ ዋው ይሄኛው ደግሞ ምን አይነት ኤክስፐሪመንት ነው ያደረገው? በጣም ጸዴ ነው። እንግዲህ ከዚህ በፊት ሰምተን አናውቅም እንደዚህ አይነት ሚክስ ሁለት የተለያዩ አጽናፍና አጽናፍ የሆኑ ሪትም ስታይሎች ችክችካ ከሬጌ ጋር በጣም የሚገርም ኤክስፐሪመንት ነው። በጣም ደግሞ ውጤቱ ቆንጆ፣ በጣም ቆንጆ ያመደ ኮምባይን ነው። ኧረ ኤርሚ በጣም ያምራል። ይገርም ኤርሚያስ ሰንበተው ሰንበተው ፕሮዳክሽን በጣም ቆንጆ ግጥሞቹ በጣም ደስ ይላሉ። እስኪ አንዳንዶቹን አናላይዝ ለማድረግ እንሞክር። ምን እያሉን ነበረ? ያክ ቤኪ እና ጆሲ ምን እያሉ ነበረ? እስኪ እሱን አልፈን
ለመስማት እንሞክራለን። በጣም የሚገርም ነው። ረዳኝ ጌታዬ። ኦኬ ከሐዘኖቼ ሁሉ አውጥቶኝ በብዙ ነገር አበርትቶኛል፣ በስንቱ በረታው። ኦኬ ዛሬ ልቤን ሐሴት ሞላው፣ ድቅድቅ መንገዴን አበራው። ቆምኩኝ አበርትቶኝ፣ በጨለማ ከመሄድ ብቻን ከመሆን ከማዘን አውጥቶ አጽንቶ ያቆመኝ። ወድቄ መንገድ በቀረው እሱ ባይደርስልኝ ኖሮ ለክፉ አልሰጠኝም ጌታ ታድጎኛል ጌታ ቀድሞ ከስንቱ ከረግረግ ጎዳናዬን ጠርጎ ለማለት ነው። አይሰማም። ከወጥመዱ ስለት ነፍሴን መጠቃት በድንገትም ደርሶ ሰው ትንሽ ነው፣ በዛ ላይ ደግሞ ቀዝቀዝ ያሉ ናቸው። ለሬጌ አይሆኑም። ስለዚህ ጌታዬ ኦኬ አውጥቶኛል እሱ ከንፈሮቼን። እሺ ቤኪ በነፍሴ ዝለት ግራ ሲገባኝ እርሱ ግን ደርሶ ረዳኝ። የማዳን ክንዱን ዘርግቶ ኦኬ። ስለዚህ አጠቃላይ የመዝሙሩ ሀሳብ በፊት ከነበርንበት ከቆየንበት፣ ከተቸገርንበት፣ ካዘንበት፣ ካለፍንበት መንገድ ሁሉ አውጥቶናል። ዛሬም ደግሞ ይረዳናል። ስለዛ ነው የቆምነው፣ በዛ ነው በምስጋና የተሞላ ነው ያሉት። በተለያዩ ሀሳቦች ቤኪና በተለይ ጃክ ያነሱት ሀሳብ ተመሳሳይ ነው። በጣም ቆንጆ አረዳድና አገላለጽ ነው። በጣም ደስ ይላል። ይሄ ፓርት ብሎኮ የሚሰራው ኧረ ምንቴ ግን የኔ ኢየሱስ ረዳኝ። እጁን አጣምሮ ቆመም አለ። ዋው ጋይስ በጣም ቆንጆ ነው። በጣም ደግሞ የዚህኛው ደግሞ በጣም ኤክስፐሪመንታል ሚውዚክ መሆኑ የግጥሙ ፍሰት በጣም ያበደ ነው። ስለነሱ በጣም የሚገርሙ ሬጌ አርቲስቶች ናቸው። በጣም የእሷ ሃርመኒ በየቦታው ስክት ይላል። በጣም ጽድት ያለ ነው። ሙዚቀኞች ኤርሚዬ፣ ሌሎችም ቢሆን በጣም ቆንጆ ነው። በጣም ወድጄዋለሁ። ቤኪ አንድ መዝሙር አላት፣ እሱን ቼክ ማድረጋችን አይቀርም። አብረን እናያለን ማለት ነው። ደህና ሁኑልኝ፣ ይመቻችሁ። ባይ